የተከበራችሁ ውድ ተማሪዎች እንደምን አላችሁ? ይህ ጉሚራያ ቲዩብ ነው። እንደምታውቀው በዚህ ቲዩብ ላይ ጠቃሚ መረጃዎችንና ምክሮችን ወደ እናንተ እያደረስኩ እገኛለሁ። እናንተም ቪዲዮዎቹን እየተከታተላችሁ ላይክ ሼር እያደረጋችሁ እንደሆነ ተስፋ አደርጋለሁ። ከዚህ በኋላም መከታተላችሁን አትርሱ እያልኩ ዛሬ ወደ አዘጋጀውላችሁ ርዕስ እናልፋለን። ዛሬ ደግሞ አብረን የምንመለከተው ባለፈው እንደነገርኳችሁ የጥናት ስልቶችን መጠቀም የሚል ነው። እንግዲህ በተከታታይ ብዙ ምክሮችን ወደ እናንተ ያደርሳለሁ። በትልቁ ርዕሳችን ስር ብያችኋለሁ። እሱን ለማስታወስ ያህል የስኬት ምስጢሮች ለተማሪዎች የሚል ርዕስ ስር ነው እንግዲህ ያየን ያለነው። ዛሬ አብረን የምንመለከተው የጥናት ስልቶችን መጠቀም የሚል ይሆናል። እንግዲህ ከተማሪ ቀዳሚ ስራዎች መካከል አንደኛው የተማሩትን ትምህርት ሁሉ ጊዜ ማንበብ ወይ ማጥናት ነው። እንደ ተማሪ ራሳችንን ስናስብ ቀዳሚ ስራችን መማር፣ ትምህርታችንን በአግባቡ መከታተል፣ የተማርነውን ደግሞ ማጥናት፣ ማንበብ፣ ዕውቀት መያዝ ነው። ስናነብ ወይ ስናጠና ደግሞ በትጋት ብቻ ሳይሆን በዘዴ ብልሃትን በመጠቀም ማጥናት አለብን። ብዙ ጊዜ እንግዲህ የታወቀው ምንድነው ተክቴ አጥና በጥናቲ በርታ ሲባል እንሰማለን። ትጋት ብርታት የሚባለው እነዚህ እንግዲህ ጊዜያችንን በመጠቀም ሁሌ ሳይሰለቸን ማንበብ የሚለውን ሐሳብ የሚይዝ ሲሆን ግን ተክተን ማንበብ ሳይሰለቸን ሁሌ ማጥናት ብቻውን ውጤታማ ሊያደርገን ይችላል ወይ ብለን ካሰብን አይደለም። ተክቶ መስራት ተገቢ ነው። ሁሌ ማጥናት ተገቢ ነው። ማንበብ ተገቢ ነው። ግን እንዴት እናነባለን? እንዴት እናጠናለን? ሌላስ የምናስበው ጉዳይ አለ ወይ ውጤታማ ለመሆን የሚለውን ስናስብ ወደ አእምሮአችን ሊመጣ የሚገባ አንድ ነገር አለ። ምንድነው? ብልሃትን መጠቀም፣ ዘዴን መጠቀም፣ ስትራቴጂ። ካልሆነ ግን ሁሌ ማንበብ 24 ሰዓት ደብተራችን ላይ መቀመጥ ብቻ በራሱ ውጤታማ ሊያደርገን አይችልም። ለምሳሌ አንድ ሰው ዛፍ ይቆርጣል እንበልና ዛፉን ቀኑን ሙሉ ስለት በሌለው መጥረቢያ ቢቆርጥ ዛፉ ሊወርቅ ይችላል ብዬ አላስብም። ስለዚህ ዛፉን መቁረጡ፣ ኢነርጂውን ማውጣቱ፣ ጊዜውን መጠቀሙ፣ ሳይሰለቸው ዛፉን የመቁረጡ ስራ ላይ ያለ እረፍት መስራቱ ይሄ በርትቶ መስራት፣ ተክቶ መስራት የሚለውን ሊወክል ይችላል። ግን ይሄ ሰው በርትቶ ስለሰራ፣ ተክቶ ስለሰራ ብቻ ዛፉ በቀላሉ እንዲወርቅ ሊያደርግ አይችልም። ስለዚህ የሰው ምን መጠቀም አለበት? ብልሃት ዘዴ መጠቀም አለበት። አንደኛ ስለት ያለው መጥረቢያ መጠቀም፣ ሁለተኛ ደግሞ በአንድ ጎን ብቻ ሳይሆን በሌላኛው የዛፉ አቅጣጫ የዞረ መቁረጥ ያስፈልጋል። ከዚህ የምንማረው በትምህርታችንም ሁሉ ጊዜ ደብተር መያዝ፣ 24 ሰዓት ደብተር ላይ መቀመጥ፣ ደብተር ይዘን መዞር፣ ላይብረሪ እስኪዘጋ ድረስ ማንበብ፣ እነዚህ ተክቶ መስራት ሊባሉ ይችላሉ። ግን እነዚህ ብቻ ውጤታማ ሊያደርጉን ስለማይችሉ ብንጠቀምባቸው ጥሩ ናቸው ተብሎ የሚመከሩ ብልሃቶች፣ ዘዴዎች አሉ በጥናት ዙሪያ። ስለዚህ እነዚህን ትጋት ላይ እነዚህን ስንጨምር ውጤታማ እንሆናለን ማለት ነው። ዛሬ እንግዲህ የጥናት ስልቶች የተባሉት 5 ዘዴዎች አሉና እነሱን አንድ ባንድ እንመለከታቸዋለን። የመጀመሪያው የጥናት ስልት ተማሪ መጠቀም አለበት ብዬ ያሰብኩት አንደኛው ምንድነው? ለምን ያህል ጊዜ ማተኮር እንደምንችል አስቀድመን ማወቅ ይላል። እንግዲህ ስለ ጥናት ስናነሳ ትኩረት መሰብሰብ አስፈላጊ ነው። ትኩረታችን ያለበት ላይ ነው ሐሳባችን የሚሆነውና በትኩረት ማናነብ ከሆነ በትኩረት ማናጠና ከሆነ ትኩረታችንን የሚረብሹ ነገሮች ካሉ ምናነበውን ልናስተውል አንችልም። በሚገባ ልክ
ምናነበውን ነገር ልናስተውል አንችልም ስለዚህ የትኩረት ጉዳይ ልታሰብበት የሚገባ ጉዳይ ነው ትኩረታችንን ሊያዛቡ የሚችሉ ነገሮችን በሁለት ከፍለን እንመለከታቸዋለን አንደኛ ውጫዊ ተጽዕኖ እንላለን ኤክስተርናል ፋክተር ሁለተኛው ደግሞ ውስጣዊ ተጽዕኖ ወይ ደግሞ ኢንተርናል ፋክተር የምንለው ነው ውጫዊ ተጽዕኖ የምንለው በተለምዶ ያው እናቃለን ምንድነው በመናነጠናበት አካባቢ ላይ ድምጾች የሚረብሹ ድምጾች ከተለያየ አቅጣጫ የሚመጡ ድምጾች ካሉ ትኩረታችንን በመናነበው ነገር ላይ እንዳናደርግ የሚያደርጉ በዙሪያችን ካሉ እነዚህ ነገሮች ትኩረታችንን ሊሰርቁ ስለሚችሉ እነዚህ ነገሮች ስላለመኖራቸው እርግጠኞች መሆን አለብን ጥናታችንን ሳንጀምር በፊት የሚረብሽ ድምጽ አለ ድምጹ እንግዲህ የሰው የማሽነሪ ከብቶች የመኪና ብቻ የሙዚቃ የተለያዩ ነገሮች ሊሆኑ ይችላሉ ብቻ ግን የሚረብሹ ድምጾች ወደ ጆሮአችን የሚመጡ ምናጠናበትን አካባቢ መቀየር ቦታችን መቀየር ያስፈልጋል ድምጹ እንዳይኖር ማድረግ የምንችል ከሆነ ድምጹ እንዳይኖር ማድረግ ድምጹ ግን እንዳይኖር ማድረግ የማንችል ከሆነ ግን እኛ ቦታ መቀየር ያስፈልጋል ይሄ ኤክስተርናል ፋክተር የምንለው ነው አንዳንድ ተማሪዎች ሙዚቃ እየሰሙ ማጥናት ይችላሉ በርግጥ ኤክሰፕሽናል ነው ግን በአጠቃላይ ትኩረታችንን የሚሰርቁ ነገሮች ኤክስተርናል የምንላቸው ከውጪ የሚመጡ ድምጾች ትኩረታችን እንዲረብሹ በጥናታችን ላይ ፎከስ እንዳናደርግ የሚያደርጉ ስለሆኑ እነዚህ ስላለመኖራቸው እርግጠኞች መሆን አለብን ጥናታችን ሳንጀምር በፊት ሁለተኛው ኢንተርናል ፋክተር ነው የምንለው ይሄ ደግሞ ውስጣዊ ተጽዕኖ የሚባለው እሱ ምንድነው ከተማሪ ውስጣዊ ስሜት ጋር የሚያያዙ ሆነው ምናልባት ድካም ብስጭት ንዴት የውስጥ መረበሽና የመሳሰሉት ሊሆኑ ይችላሉ አንድ ጊዜ በተለያዩ ምክንያቶች ውስጣችን ሊረበሽ ይችላል ስሜታችን ሊረበሽ ይችላል ብስጭት ንዴት ሊኖር ይችላልና እንደነዚህ አይነት ነገሮች ባሉበት የግድ ማጥናት ማንበብ አለብኝ ብለን ወስነን ወደ ጥናት መሄድ የለብንም ምክንያቱም ደብተር ላይ ማፍጠጥ ካልሆነ በስተቀር ዝም ብለን ደብተራችንን ይዘን መቀመጥ ካልሆነ በስተቀር ምናነበው ነገር ይገባናል ብለን በዚህ ሁኔታ ውስጥ ይያለን ልናስብ አንችልም ምክንያቱም ጥናት ትኩረት የሚፈልግ ጉዳይ ስለሆነ ከአእምሮ ጋር የሚያያዝ ጉዳይ ስለሆነ ልናስተውል ያስፈልጋል የምናነበው ነገር እያንዳንዱን ነጥብ ትኩረት የሚፈልጉ ነጥቦችን በደንብ በትኩረት አስበን ልናወጣቸው ስለሚያስፈልግ ልናነብ በምንችልበት ሁኔታ ውስጥ ሙድ ውስጥ ካልሆነን አለማንበቡ አለማጥናቱ ነው የሚሻለው እየተበሳጨን እየተናደደን ውስጣችን ተረብሾ ይያለ ድካም እየተሰማን የግድ ካላነበበን ምን ይቀጣ አይነት አድርገን አስበን ደብተራችንን ይዘን መቀመጥ ጠቃሚ ስለማይሆን ረፍት ማድረግ ያስፈልጋል ለዚህ አይነት ስሜቶች ሲኖሩ የድካም ስሜት የብስጭት ስሜት የንዴት ስሜት የውስጥ መረበሽ በተለያዩ ምክንያቶች ሲኖሩ ረፍት ማድረግ ያስፈልጋል ምክንያቱም ብስጭቱ ንዴቱ የውስጥ መረበሹና ድካሙ ሲወገድልን ወደ ጥናቱ መሄድ እንችላለን ግን በተቻለ ፍጥነት ደግሞ እነዚህን ለማስወገድ ጥረት ማድረግ ያስፈልጋል እነዚህን ለማስወገድ ደግሞ ምናልባት የእግር ጉዞ ማድረግ ወጣ ብሎ ዞር ማለት ወይ ደግሞ ናፕ መውሰድ መተኛት ከጓደኛ ጋር ማውራት እንዲወጣልን ማለት ነው ስፖርት መስራት ሻወር መውሰድ ብቻ በተለያየ ሜካኒዝም እነዚህን ልናስወግዳቸው እንችላለን በተቻለ ፍጥነት ግን እነዚህን አስወግደን ወደ ኖርማል ሙድ መመለስና ጥናታችን መጀመር መቀጠል ያስፈልጋል ግን እነዚህ ባሉበት ሁኔታ ውስጥ ጥናት ማድረግ ውጤታማ ስለማያደርገን ባናደርገው ጥሩ ነው ማለት ነው ስለዚህ ያጠናን እነዚህ ነገሮች ከተሰሙን ትኩረታችን ስለሚያዛቡ ጥናታችን በትኩረታችን ልክ በሰዓት ከፋፍለን
ማድረግ ይኖርብናል እነዚህን ስሜቶች ሲሰሙን እንግዲህ ቅድም እንዳልኳችሁ ማረፍ እረፍት ማድረግ ትኩረታችን መሰብሰብ በታደሰና በተዘጋጀ አእምሮ ከቆምንበት እንደገና መጀመር እንችላለን እና የመጀመሪያው ነገር መደረግ ያለበት እነዛን ስሜቶች መቆጣጠርና ኖርማላይዝ ማድረግ ነው ስለዚህ በጥናታችን በንባባችን ውጤታማ የምንሆነው አንብበን በጨረስነው መጽሐፍ ገጾች ብዛት ሳይሆን ያናበብነው በምን አይነት ትኩረት ነው የሚለው ነውና የትኩረት ጉዳይ በጣም አስፈላጊ ነው ትኩረታችን በንባባችን በጥናታችን ላይ ነው ወይስ በሌላ ነገር ተረብሸዋል ኤክስተርናል ኢንተርናል ብለን ባልናቸው የሚለውን መጀመሪያ ማረጋጋት ማወቅ ያስፈልጋል ከነዚህ ከሁለቱ ነፃ ከሆነን ግን ጥናታችንን ማካሄድ እንጀምራለን ውጤታማ ልንሆን እንችላለን ማለት ነው የዛሬውን በዚህ ላይ አቆማለሁ ጠቃሚ መረጃ እና ምክር እንዳገኛችሁበት ተስፋ አደርጋለሁ ቪዲዮውን መከታተል ሼር ላይክ ማድረግ እንዳትረሱ በቀጣይ ደግሞ በሌላ ስልት እንገናኛለን እስከዛው ደህና ቆዩ አመሰግናለሁ